ጤና ይስጥልን። በእኛ ዩቲዩብ ስር ያማሩ ፊልሞች በተሰኘው ፕሮግራማችን በሶስተኛው ሳምንት ልንቃኘው የወደድነው ኢትዮጵያዊ ፊልም በኤምአርዋይዜድ ፕሪንቲንግ ኤንድ አድቨርታይዚንግ እና በዶቃ ኢንተርቴንመንት ኤልኤልሲ ተዘጋጅቶ የቀረበው አንጋፋዎቹ ብስራትና ሰዳኪያል ምስሉን አስቦ የሳሉት ፕሮዳክሽን ዲዛይነሩ ዳግማዊ አለማየሁ ሙያውን ያስከበረበትንና ነስቷ የፊልም ጠበብት ቅድስት ይልማ ከሌላዋ ባለ ብዕር ቤዛ ኃይሉ ጋር በጥምረት ወልደው በዳይሬክቲንግ ብቻዋን አሳድጋ ለአቅመ ፊልም ያበቃቸው ለየት ያለ ዘውግ ያለውንና የኢትዮጵያ ሲኒማ የደረሰበትን ደረጃ ቁልጭ አድርጎ የሚያሳየውን ዶቃ የተሰኘውን ፊልም ነው። ላይክ፣ ሼር እና ሰብስክራይብ ያበረታናልና በርቱበት። ዶቃን ከባህር በጭልፋ ልንጨልፈው ነውና መልካም የቅኝት ጊዜ ከያማሩ ፊልሞች ጋር እነሆ ታሪኩ። በርከት ባሉ ታዳጊ ተማሪዎች ፊት ንግግር ለማድረግ የቆመች ገጽታዋ ላይ ዝብርቅርቅ ስሜቶች የሚታዩበት ትናገረው አቅቷት በሚያሳዝን ሁኔታ የቆመችን ታዳጊ እያሳየን በሷ ብናብ ወደ ኋላ በመመለስ የታሪኩ ጅማሬ ይበሰራል። ሞራና ቀኝ ሞራ በደናው ጊዜ በፍቅር አብረው የኖሩ የነበሩ በአንድ ግዛት ውስጥ የሚኖሩ የሁለት ጎሳዎች መጠሪያ ስም ነው። ታሪካችን ሲጀምር እነዚህ ሁለት ምስኪን ህዝቦች ለጥቂት ራሳቸውን በሸጡ የአካባቢው ተወላጆች ባለስልጣናት ሴራ ድንበር ለይተውና አይነን ላፈር ተባብለው ደም ለመቃባት መሳሪያ አቀባብለው ይታያል። ለጊዜው እጃችን ላይ ደረሱ። ይሄ ቀላል አይደለም። በአካባቢው እየተደገሰ ያለው የሞት ድግስ ያልሸተታት የጤና ባለሙያዋ ለስለላና ለሌላ የግሉ ጉዳይ በቀይ ሞራ ግዛት ውስጥ አስተናጋጅ ሆኖ የሚያገለግለው የሞራ ገዥ ልጅ ባለበት የሻይ ቤት ውስጥ እናቷ ጥጦ ለማጠብ ወጣ ያለችባት አይነ ግቡ ሕፃን ድክ ድክ እያለች መታ ስታጫውታት ነገር ዓለሙን እርስ ታርጋለች። ሞራ ተወልዶ ቀይ ሞራ የሚያስተዳድረውንና በሁለት ቢላ የሚበላውን ሆዳሙ ጋሩድ በሰው ደም የሚነግስበትን የደም ድግስ እንዲጀመር ትእዛዝ አስተላለፈም። ሀገር ቀውጥ የሆነ፣ ቤቶች ተሰብረው ተቀጣጠሉ፣ ሰይፎች የሰውን ልጅ ቀሉ። የቀኝ ሞራዎቹ መሪ የሆነው ቴንጎ የሞራቻው ላቀ ታናሽ ወንድምን በሻይ ቤቷ ውስጥ አናቱ ተበርቅሶ ወድቆ ሲያገኘው ከያዘው መሳሪያ ውስጥ ባሉ ሁለት ጥይቶች እስከ ወዲያኛው አሰናበተው። የማታውቀውን ሕፃን ይዛ የወደቀችው ጤና ባለሙያ አይታው ቀርቶ ሰምታው ማታውቀውን አይነት ጭካኔ የሰው ልጅ በአምሳሉ ላይ ሲፈጽም የአይን እማኝ ለመሆን በቃች። ነገሩ ግራ የገባት የጤና ባለሙያም የደመነፍሷን ያላወቀቻትን ግን የነፍስ ልጇ የሆነችውን ሕፃን ታቅፋ ፊት ለፊቷ ካገኘችው አውቶቡስ ውስጥ ገባች። በዚያች ሰኔና ሰኞ በገጠሙባት ዕለት የሞራው አውራ ታናሽ ወንድሙን የቀይ ሞራው አውራ ደግሞ ልጅና ሚስቱን ከጎናቸው አጡ። ስሜት ጸጸትን ወለደ። ጸጸት በቀልን አፈራ። ደም የጠማው በቀል ጥሙን ሊያረካ መሰረቱን ጣለም። የሞራና የቀኝ ሞራ ልዩነት ተንሰራፍቶ በደም የተዋጀን ዛሬ መስራቱን ተያያዘው። ጤና ባለሙያዋ የቴንጎን ልጅ ይዛ በነሊቁ መንደር በአንጻራዊ ሰላማዊ የሚባል ህይወትን መምራቷን ቀጥላለች። አሁን ወደድንም ጠላንም ጦርነት ውስጥ ነው ያለው።
የሁለቱን ጎሳዎች ጸብ ለጥቅም ሲሉ መሳሪያ እያቀበሉ ዳር ያደረሱት ባለስልጣናት ግባቸው እየተሳካ ይመስላል። ገዳይ ካላወቀ ደግሞ ባዘንንም እንደሚያጠፋት መልእክት አስቀምጦ ነው። ተረጋጋ ቴንጎ። ስሜትን ለጊዜው ከቀበርከው የልጅህንና የሚስትህን ገዳይ እዚያው ሜዳ ላይ ትቀብረዋለሁ። ከነዘር ማንዘሩ በዛው ፍልሚያ ሜዳ ላይ ቀብረዋለሁ። እንድትቆይበት የተሰጣት ቤት ውስጥ ራሷን ደብቃ ከምትኖር አንዲት ሰው ጋር የተዋወቀች ወዲያውኑ ነበር። የተወለወለ ዶቃ ነው የሚመስለው። ዶቃ በያት ስሟን ዶቃ ብያለሁ። ያልወለደቻትን ልጅ የማሳደግ ኃላፊነት ከፈጣሪዋ የተጣለባት ምስኪን መምህር ስነይ ያገዘቻት፣ ስለ አካባቢውም ታሪካዊ ዳራ እየነገረቻት በሁለቱ ጎሳዎች መካከል ያለውን ያልተገባ ልዩነት በምሁራዊ ቋንቋ ስተነትንላት ታሪካችን ያሳየናል። የነብሩ አፍንጫ ስር ሄደሽ አፍንጫው በስንጥር ጠቅ ጠቅ አድርገሽ ጥያቄዎቹ እኮ አይመለሱ። እኔ በማይመለስ ጥያቄ መልሼ ነው ጉድ ውስጥ የገባው። ቆይ አንቺ ሞራልሽ ከይወር እንጃ ዘርሽ ምንድን አላውቅም። ቆይ መምህር ስነ ሰምተሽ አታውቂም? እንግዲያው ላስታውቅሽ፣ ፊልሚያ ሜዳ የማን ነው ብለው ጠየቁ። እኔም ታሪክን ተመርኩሼ የማውቀውን የሁለቱም ብዬ መለስኩ። በቀኝ ሞራ ግዛት ውስጥ የሚገኙት የሞራ ተወላጆች ሞትና ረሃብ ፍራቻ፣ ሕፃናት፣ ሴቶችና አዛውንቶች ለዛውም አቅሙ የነበራቸው ብቻ ቤት ንብረታቸውን ጥለው ከኖሩበት ቀዬ ተሰደው ወደ ሞራ ተመሙ። መንገድና በሽታ፣ ረሃብና ሌላም የሞራን ምድር ተፈታተናት። ስሙኝ፣ እውነት የሞራ ሰው ከሆናችሁ ከዚህ በኋላ ሽሽት ይብቃ፣ ሮሮ ይብቃ። ከሞታችሁ ኮስተር አድርጋችሁ ትዳራችሁን አስመልሱ፣ መሬታችሁን አስመልሱ። ጤና ባለሙያዋም የምታየውን ለፈጣሪዋ ከመንገር በቀር ሌላ አማራጭ አልነበራትም። ይህ ቀን እንደሚመጣ አውቅ ነው። ዛሬ ነው 2 ሳይሆን 10 እጅ እየተመኙበት ባና ደም እየጠጡ ቺርስ ይባባል። የተባባለው ገንዘብ የሚያወጣ ይመስላል። ለልጆቹ ፋብሪካ ውስጥ በምታሸጋቸው ትዕግስታቸው እያለቀ ነው። ዋጋው ከሰው ይወጥ ላቀ በቀይ ሞራ ግዛት ያስቀመጣት ሰላይ በፊልሙ አጋማሽ ጆሮን የሚስብ ዜና አምጥታለታለች። ላኩ አሁኑኑ ፈጥነና አካባቢ ትንሽ ይረጋጋና ይህን ሁሉ ችግር ከጀርባ ሆኖ የሚፈጥረው ለሁለቱም እሳት እያቀበለ ህዝብ የሚፈጀውን ዋና ባለስልጣን ጋሩድን እየጎነጎነ ያለውን ሴና ደርሳበት ኖሮ አሳልፋ ሰጠችው።
ወንዳ ወንዱና በወንድሙና ወገኖቹ ሞት እየተብሰከሰከ የነበረው ላቀ ድንገት በጋሩድ ቢሮ ተከሰተ። አሁን ድንበር ተሰጥቷል። እዚህ እንሰራለን። ገና እንደሰማሁ ነው መልዕክት የላኩብን። በዚያው አካባቢ በመጋዘን ውስጥ ተሸሽጎ የጋሩድን ትዕዛዝ ለሌላ ጭፍጨፋ ይጠባበቅ የነበረው የዶቃ አባት ቴንጎ ሞተዋል ብሎ ያሰባቸውን ሚስትና ልጁን ደም የሚበቀልበትን ቀን ትዕግስት አጥቶ በመጠባበቅ ላይ ሳለ ላቀ ከተፍ ብሎ የእርስ በርስ ግጥሚያ ጀመሩ። ሁለቱም በደፈጣና በጭካኔ አንዱ የአንዱን ሕይወት ለመንጠቅ እሳት ይተፋፉ ጀመር። ቀን ለላቀ ያደላች መሰለች። ቴንጎ የነበረበት የነዳጅ ማከማቻ ፈነዳም። ታሪካችን በአሸናፊዎቹ ወገን ሆኖ ሲያሳየን ባላወቋት የጠላቶቻቸው ልጅ ዶቃ ፍቅር ክፉኛ የተለከፉት አባትና ልጅ ደስ የሚል ጊዜን እያሳለፉ ነው። እንዲያም ሆኖ ቀጣይ ለሚመጣው ፍልሚያ ሕፃን ትልቁን ማዘጋጀቱን ላቀ ችላ ያላለው ጉዳይ ሆኗል። ነገር ግን ቴንጎን ለመግደል በተኮሰው ጥይት የተነሳው እሳት የቀሞራን ግዛት አልፎ ሞራን ማንደድ ጀመረ። ያኔም የቀሞራ ግዛት ተወላጆች ናችሁ ተብለው ሊባረሩ የነበሩት የከርሞ ወዳጆቹን ጨምሮ ሁሉም እሳቱን ለማጥፋት ተረባረቡ። በሞራዎች ጥርስ የተነከሰባት ተደብቃ የነበረችው መምህር ስናይም አጋጣሚውን ተጠቅማ ወደ ወገኖቿ በእንባ ራሷን ሸፍና ተቀላቀለች። መምህር ስናይ ስለ ዶቃ መኖር የሰጠችው መረጃ ከቃጠሎ ተርፎ በጉዳት ተኝቶ የነበረው አባቷ ጆሮ ሲደርስ ያለምንም ማመንታት ቀሪ ሀብቱን ራሱ ሊያድን ከበሽታው በርትቶ ተነሳ። አንደኛው ልጅ በሳት ነው ቴንጎ ወደ ሞራ የሰፈራችሁ ካፌ ውስጥ ለመቀጠር አስቤያለሁ። በስደቱ ወቅት አስርጎ ባገባቸው ሰላዮቹና በራሱ ጭምር የቻለውን ቢሞክርም እንዳሰበው በቀላሉ ልጁን በእጅ ማስገባት ግን አልተቻለውም። ቴንጎ ከዛ ይልቅ ነገሩ ከአቅም በላይ የሆነበት የበላይ አካል መንግስት በማዕቀብ በማስፈራራት ጭምር ሰላም እንዲያወርዱ ለሁለቱም መልእክቱን ከማስጠንቀቂያ ጋር ላከም። ከሞችን ሄደ የልጅም ደም ስላፈሰሳችሁ ይቅርታ ትላቸው
ሳይወዱ በግድ ለእርቅ የተሰለፉት ሁለቱ ባላንጦች ለሰላም ወዲያና ወዲህ ሆነው ተሰለፉ። በዚህ መሃል አባቷን ከርቀት የተመለከተችው ዶቃ ድክ ድክ እያለች ከመሃል ወዳለው ነፃ ቦታ አመራች። ሳይታሰብ ግን በመሃል የተቀበረውን ፈንጂ ስትረግጥ የሥጋ አባቷ ቴንጎና የፍቅር አባቷ ባላንጣው ላቀ ሁለቱም እሷን ለማዳን ያለ ፍርሃት ተንደረደሩ። ሕዝብም ለነገዋ ትውልድ ሲል ለፍቅር ሲል አብሮ ተመመም። የፍንዳታው ድምፅ ግን አልቀረም። ቦምቡ በሕዝቡ መሃል ፈነዳም። ከጨለማ ሲወጣ ያቺ ሕፃኗ ጣፋጯ ዶቃ በቦምቡ ሁለት እጆቿን አታ ፊልሙ ሊነግረን ያሰበውን ቁም ነገር ከዕድሜዋ ቁጥሮችን ጨምራ በጣፋጭ አንደበቷ ያየችውን ክፉ ቀን ዳግም እንዳይመጣ ስትመኝ በማሳየት ዶቃ አበቃም። ያ የወላጆች ዓለም ነው። የኔ ዓለም ግን እንደዛ እንዲሆን አልፈለግም። አሁን ያለፈው አልፏል። ከፊታችን ያለው ትናንት ሳይሆን ነገ ነው። ነገ ማለት ደግሞ እኛ ነን። እኛ ሰላም ስንሆን ነገም ሰላም ይሆናል። ስለዚህ ሰላማችን እንፍጠር። ዓለምን እንቀይራለን። እኛም ቅድስቴንና ሙሉ የሙያ አጋሮቿን ከነድንቅ ተዋናዮቹ ከነ ማሄ ከነ ግሩሜ ጭምር እድሜና ክብር ይስጥልን እያልን ዕለታዊ ቅኝታችንን እንቋጭ። አደራ ሙሉ ፊልሙን ግን ተዝናኑበት። ለዛሬ አበቃን።